ይካ ካህኑ እንዲህ ይበል። እግዚአብሔር አብ ወአብ ብርሃን ረቂቁን ብርሃን የሰጠ ግዙፉን ብርሃን የፈጠረ ዘለኩሉ ኃይል ለሁሉ ኃይል ጽዮን የሚሆን ወለኩሉ ነፍስ አዋሲ አለ የሰው ሁሉ ሰውነት በረድኤት የሚጎበኝ እግዚአብሔር አወፀ እምሰማይ ዲበ እጓለእመሕያው እንዲል አንድም ወለኩሉ አዋሲ ያለ ልቡና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ አወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ እንዲል አንድም አወስከ አንድም ዘለኩሉ አዋሲ አለ የሕዝቡን የአሕዛብን ሥጋ የተዋሃደ የለበሰ ሲል ነው። ምንትኑ ውእቱ ከመ ታውሶ ለሰብእ እንዲል ብርሃን ዘእምቅድመ ዓለም ሀታሚ ብርሃን ዘእምቅድመ ዓለም ሀታሚ ቅድመ ዓለም የነበረ ብርሃነ ባሕርይ እነሆ ይህን ዓለም በሰባቱ ክፍል የከፈለ የወሰነ ነው ይላል። ወአተንኩኪ በሰባቱ ማኅተም እንዲል ሰባቱ ክፍል የተባሉ እነማን ናቸው ቢሉ አንደኛ ሰማይ መላእክት፣ ፀሐይ፣ ጨረቃ፣ ከዋክብት። ሁለተኛ ምድር፣ በምድር ያሉ እንስሳት፣ አራዊት፣ አዝርዕት፣ ሰው። ሦስተኛ ብርሃናት። አራተኛ ጨለማ። አምስተኛ ብሄሞትና ሌዋታን። ስድስተኛ የብሄሞትና የሌዋታን ምግባቸው ግሩማን ፍጥረታት። ሰባተኛ ውቅያኖስ ነው። እንዲህ አድርጎ ጌታ ዓለምን በሰባት ክፍል ከፍሎ ፈጥሮልናል። ስሙ የተመሰገነ ይሁን። መደበኛው ነው። ሌላኛው ያለማወቅ ያለመጠንቀቅ መዘባረቅ ነው ይላሉ። አንድም ብርሃን ዘእምቅድመ ዓለም ሀታሚ አለ እነሆ ዓለም ሥጋን ባሕርዩን የሚያስመስል ይላል። እስመ ለዝንቱሰ አብ አተሞ በከመ ያትሙ እለ ያትሙ ማረገራ በማኅተመ ወርቅ እንዲል አንድም ብርሃን ዘእምቅድመ ዓለም ሀታሚ አለ ይህን ዓለም የሚያሳልፍ ወገጸ ከዋክብት ያትም እንዲል አንድም ይህን ዓለም በእልፈት የሚሰውር ሕትም ወኢትጻፍ እንዳለ መራሔ ሕይወት ሰውን ወደ ሕይወት ሕይወትን ወደ ሰው መርቶ የሚያደርስ ወበቃየ ተድላ ዘይመውት አለ የማያልፍ የማይለወጥ ተድላ ደስታን የሚሰጥ አንድም ወበቃየ ተድላ ዘይመውት አለ መንግሥተ ሰማያትን በመስጠት የሚረባ የሚጠቅም ወዛውፃእከነ እምቅድመ ጽልመት አለ ከጨለማ አውጥተን ወብርሃነ ዘይትረከብ ጸጎከነ አለ የማይመረመር ረቂቅ ብርሃንን ሰጠን ይላል። ዘይትረከብ አለ በጨለማ ውስጥ ብርሃን የለምና። አንድም ዘአውፃእከነ እምቅድመ ጽልመት አለ ከድንቁርና አውጥተን ወብርሃነ ዘይትረከብ ጸጎከነ
የማይገኝ እውቀትን ሰጠኸን ይላል። ዘኢይትረከብ አለ በአብዳን በሰነፎች ዘንድ እውቀት አይገኝምና። አንድም ዘአውጻእከነ እምቅድመ ጽልመት አለ ከክደት ከምንፍቅና አውጥተህ ወብርሃነ ዘኢይትረከብ ሰበከነ የማይገኝ ሃይማኖትን እምነትን ሰጠኸን ይላል። ዘኢይትረከብ አለ በመናፍቃን ዘንድ ሃይማኖት አይገኝምና። አንድም ዘአውጻእከነ እምቅድመ ጽልመት አለ ከወሪት አውጥተህ ወደ ወንጌል የመለስከን አንተ ነህ ይላል። ዘኢይትረከብ አለ በአይሁድ ዘንድ ወንጌል አትገኝምና ወአይሁድ በወንጌል አላመኑምና ይላል። አንድም ዘአውጻእከነ እምቅድመ ጽልመት ከሲኦል ከገሃነም አውጥተህ ወብርሃነ ዘኢይትረከብ ሰበከነ የማይገኝ ገነት መንግሥተ ሰማያትን የሰጠን አለ በኃጥአን ዘንድ ገነት መንግሥተ ሰማያት አይገኙምና ይላል። ዘማዘለላምኑ ብከ ዘማዘለላምኑ ብከ የማይሰር ፈቲሐከ ለሊያምኑ ብከ አለ ማይሰር ካልኩ ፈቲሐከ ብሏል እንጂ ያመንብህ እኛን በሃይማኖት ወደ ክደት ወደ ኃጢአት የሚወስድ ማሰሪያን ፈተህ በሃይማኖት የሚገኘውን ክብር ሰጠኸን። በክደት ወደ ኃጢአት ከመሄድ በሃይማኖት አጸናህን፣ በሃይማኖት ጠበቅከን ይላል። በሃይማኖት ከለልከነ ዘኢያዕርግ በሃይማኖት ከለልከነ አለ የኃጢአት የክደት ማሰሪያን ፈተህ በሃይማኖት ወደ ክደት ወደ ኃጢአት ከመሄድ ጠብቀህ በሃይማኖት ከለልከነ በሃይማኖት በሚገኘው ክብር አከበርከን ይላል። ከለልከነ አለ ይህ ቅሉ ክብራችን ነውና ይላል። ዘይርማሉት ወጥረ ዘምስሌሆሙ ዘሉ ዘይሮቅ ማግብርቱ ወጥረ ዘይርማሉት ወጥረ ዘምስሌሆሙ ዘሉ ዘይሮቅ ማግብርቱ ወጥረ ዘምስሌሆሙ ዘሉ አለ ለዘላለሙ ሳትለይ አድረባቸው የምትኖር አንተ ነህ ይላል። አንድም ዘትሄሉ ይላል ከወገኖች ከምዕመናን ሳትለይ ለዘላለሙ አድረባቸው የምትኖር አንተ ነህ ይላል። ዝንቱ ፀሐይ ዘበእንቲአሁ ይቤ አሞኔዎስ ለባሴ አምላክ ለቅዱሳኒሁ ቦሙ አሐዱ ጥሪት ከመዓልተ ወሌሊተ ከመዚአሆሙ ውእቱ እንዳለልኩ ዘይጸም ለዘበፍርሃት ወበራድ ዘይጸም ለዘበፍርሃት ወበራድ ተስዕሎ ነፍስ አለ በፍርሃት በራድ ሁና የምትለምነውን ሰውነት ቸላ የማይል ቸላ የማትል አንተ ነህ ይላል አለ። ቸላ ቢልም ለጊዜው ተራስቆ ተሲል እስኪያስደርገው ድረስ ነው እንጂ ቸላ እንዳለው አይቀርምና እንዲህ አለ። ያረምም ከመዘይሰም ያጎነዲ ከመዘይሁብ እንዳለ ሐዋርያው እንቅድመ ሕሊና ኩሎ ያአምር እንቅድመ ሕሊና ኩሎ ያአምር አለ። የሚታሰበውን ከመታሰቡ አስቀድሞ የሚያውቅ እርሱ ነው ይላል። እምቅድመ ኩነታ ለልብ ያአምር እንዲል አንድም ሕሊና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ እርሱ ነው ይላል። ያአምር ኩነታ ለልብ ቅድመ ኩነታ ለልብ እንዲል ወእንቅድመ ሕሊና ይፈትን ወእንቅድመ ሕሊና ይፈትን አለ። የሚደረገውን ከመደረጉ አስቀድሞ የሚያውቅ እርሱ ነው ይላል። እምቅድመ ይፍጠሮ ለአዳም የአምር ግብሮ
እንዲል ወዘበለስ አሎ ይህ ፍትወተነ ዘእምፈቃዱ ወዘበለስ አሎ ይህ ፍትወተነ ዘእምፈቃዱ አለ። የሚያስፈልገንን ከምንለምነው አስቀድሞ ከመለመናችን አስቀድሞ የሚሰጠን እርሱ ነው ይላል። ከዚያ ነቢዩ ክስት ለእግዚአብሔር ፍኖተከ ወውእቱ ይሴስየከ ይላል። ከዚህም ሐዋርያው ክስቱ ስለተክሙ ቅድመ እግዚአብሔር እንዘ ተአኩቱ ይላል። ከዚህም ጌታ በትምህርተ ኅቡዓት በኪዳን እንዲህ አለ። እንደምን ነው የአግብርትና የጌታ ቃል አይለያይምን ቢሉ አይለያይም። ከዚያ ነቢዩ ዳዊትና ሐዋርያው ቅዱስ ጳውሎስ እንዲያ ማለታቸው እነሆ ሰው ለምኖ በጸሎት የለመነው ነገር ሊከናወንለት እንዲህ ያለ ነገር አምላኬን ፈጣሪዬን ጌታዬን ለምኜ ነበር ተደረገልኝ ብሎ በእምነቱ እንዲጸና እንዲህ አሉ። ጌታ እንጂ አባባል ወይም ይህ ቃል እንደ ጌታ ነው ይላል አለ። አካል ዘያክልን የሚሰጠን ሳንጠይቀው ነውና ይላል። ወሰማዐነ እለ እንበለ ንሴፎ ወሰማዐነ እለ እንበለ ኑፋቄ ንሴፎ አለ። ይደረግልን አይደረግልን፣ ይሆንልን አይሆንልን፣ ይሆንን ብለን ባለመጠራጠር ያለ ኑፋቄ የምንለምነውን ልመና የሚሰማን እርሱ ነው ይላል። ጸሎት ሲያቀርቡ መጠራጠር አስፈላጊ አይደለም። እግዚአብሔር ያደርግልኝ ይሆን አያደርግልኝ ይሆን እያሉ እየተጠራጠሩ የሚጸልዩትን ጸሎት እግዚአብሔር አይቀበልም። በፍጹም ልቡና እግዚአብሔር እንዲያደርግልን እንደሚያደርግልን አውቀን መጸለይ ይገባል ማለት ነው። ዘይትነገር ብርሃን የማይመረመር ረቂቅ ብርሃን ንጉሠ ሰራዊተ ሰማያት ንጉሠ ሰራዊተ ሰማያት የሊቃነ መላእክት ንጉሣቸው ገዣቸው አንተ ነህ ይላል። ሰማይ ስብሐተ ማኅሌት ዘሊቃነ መላእክት ዘዲቤሆሙ ያርብ ሰማይ ስብሐተ ማኅሌት ዘሊቃነ መላእክት ዘዲቤሆሙ ያርብ አለ። ሰማይ ሰማይም ይላል በሊቃነ መላእክት አድሮባቸው የሚኖር ሊቃነ መላእክት የሚያቀርቡትን ምስጋና የሚሰማ በካህናቱ በሊቃውንቱ በጳጳሳቱ በኤጲስቆጶሳቱ አድሮባቸው የሚኖር ጳጳሳቱ ኤጲስቆጶሳቱ ሊቃውንቱ ካህናቱ ዲያቆናቱ የሚያቀርቡትን ማኅሌት ምስጋና የሚሰማ እርሱ ነው ይላል። ስምዐነ ንስእለከ እግዚኦ ስምዐነ ንስእለከ እግዚኦ። አሁን የምእመናኑ ነው። ምእመናኑም እንዲህ ይላሉ፣ አቤቱ ጌታችን ሆይ እኛም እንለምናለንና ልመናችንን ጸሎታችንን ስማን ይላሉ። አበነ በትውክልት ቃለ ዘኢያረምም አበነ በትውክልት ቃለ ዘኢያረምም አለ። በሃይማኖት አርምሞ ጽራት የሌለበትን አንደበት ስጠን ይላሉ ሊቃውንቱ። ኪያከ ንሰብህ አንተን እናመሰግን ዘንድ ኪያከ ነዐኩት ኪያከ ናይኩት አንተን እንወድ ዘንድ ወኪያከ ንባርክ አንተን እናከብር ዘንድ በሃይማኖት አርምሞ ጽራት የሌለበትን አንደበት አምላካችን ሆይ ስጠን ይላል። ወከመ ብከ ንጸወን በአንተ አምነን ጸንተን እንኖር ዘንድ በሃይማኖት አርምሞ ጽራት የሌለበት አንደበትን ለሁላችንም አድለን ይላል። ለናግብርቲከ ንሴብሐከ እግዚኦ ለናግብርቲከ ንሴብሐከ
እኛ ባሪያዎች፣ ባለሟሎች፣ አገልጋዮች፣ ቀሳውስት፣ ካህናት፣ ዲያቆናት እንዲህ እያልን እናመሰግናለን ይላል። ሕዝቡ ምዕመናንም እንዲህ ይበሉ ኪያከ ንሴብሕ እግዚኦ። አቤቱ ጌታችን ሆይ እኛም እንደ ካህናቱ እንደ ዲያቆናቱ እንደ ቀሳውስቱ በመጠናችን እንደ አቅማችን እናመሰግናለን ይበሉ ምዕመናኑ። ካህኑ እንዲህ ይበል እግዚኦ ኢየሱስ ክርስቶስ ሰማዕነ ቅዱሰ። እግዚኦ ኢየሱስ ክርስቶስ ሰማዕነ ቅዱሰ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ሰማኸን። አንድም ሰማዕከነ እግዚኦ ይላል። አቤቱ ቁርጥ ልመናችንን ሰማኸን ይላል። ለበአማን ኮኖሙ ቃለ ለበአማን ኮኖሙ ቃለ አለ። በአማነ ሥጋን በተአምራት በአማነ ነፍስን በትምህርት የምታድናቸው አንተ ነህ ይላል። ለስሙራን ምርጉዘ ለስሙራን ምርጉዘ አለ። ስሙራነ ሥጋን በተአምራት ለስሙራን ምርጉዘ አለ። ስሙራነ ሥጋን በተአምራት ለስውራን ምርጉዘ አለ። ስውራነ ሥጋን በተአምራት ስውራነ ነፍስን በትምህርት እንዲራመዱ የምታደርጋቸው አንተ ነህ ይላል። ለዕውራን ብርሃነ ዕውራነ ሥጋን በተአምራት ዕውራነ ነፍስን በትምህርት እንዲያዩ የምታደርጋቸው አንተ ነህ ይላል። ወለአንካሳን ፍኖተ አንካሳነ ሥጋን በተአምራት አንካሳነ ነፍስን በትምህርት እንዲራመዱ የምታደርጋቸው አንተ ነህ ይላል። ወለዘለምጽ መንጽሒ አለ። ልሙፃነ ሥጋን በተአምራት ልሙፃነ ነፍስን በትምህርት እንዲነጹ የምታደርጋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ነህ ይላል። እንዲሁም አንተ ነህና ልመናችንን ስማ ይላል። ውዛተ ሕማማት እግዚእ ፈወስከ ውዛተ ሕማማት እግዚእ ፈወስከ አለ። ሕሙማነ ነፍስን በተአምራት ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት የምታድን የምትፈውስ አንተ ነህ ይላል። ለሕሙማን መፈውስ ሕሙማንን የምታድናቸው የምትፈውሳቸው አንተ ነህ። ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እንዲሰሙ የምታደርጋቸው አንተ ነህ ይላል። ለሞት ዘለፎ አለ። ሞትን ዘለፈው አንድም ዘለፍኮ ይላል። ሞትን ዘለፍከው። ወደ ጸለመት ሳቀዮ አለ። ጨለማን ሳቀየው አንድም ሳቀይኮ ይላል። ጨለማን ሳቀየኸው ይላል አለ። ጽልመት ሞት ያለው ዲያብሎስን ነው። በጉልሁ ሞት ጽልመት ይለዋልና አለ። ዲያብሎስን ሳቀየኸው ዲያብሎስን ድል አደረግክልን ይላል። ዘገብረ ብርሃነ ለይኩን ብርሃን ብለህ የነጉን ብርሃን የፈጠርክ አንተ ነህ። አንድም ለይኩን ብርሃን ብሎ የነጉን ብርሃን የፈጠረ እርሱ ነው ይላል። ፀሐይ ዘያርብ እልፈት ውላጤ የሌለብህ ፀሐይ አንተ ነህ ይላል። ወማኅቶት ዘይጠፍ አለ። የማይጠፋ ባና አንተ ነህ ይላል። ይህስ እንደምነው ብሎ ከዚህ ዓለም ፀሐይ ከዚህ ዓለም ፋና ሲለይ ነው። የዚህ ዓለም ፀሐይ የዚህ ዓለም ፋና ጠፈር ደፈር ይከለክለዋል። እልፈት ውላጤ አለበት። እርሱ ግን ጠፈር ደፈር የማይከለክለው እልፈት ውላጤ የሌለበት
አማናዊ ብርሃን ብርሃን ዘባማን ዘያበርህ እንዳለ ሊቁ ዘያበርህ እንዳለ ሊቁ አማናዊ ብርሃን ነውና እንዲህ አለ። እስመ ጸዳለ ብርሃን ዘሙስቴቱ ይበርህ እያዐርብ ወይትጋባ እስመ ጽልመትኒ እይጸልም በኀቤከ ወአልቦ መክፈልት ውስተ ወአልቦ ጽልመት ውስተ መክፈልታቲሁ እንዲል አለ። ይኸውም ምሳሌ ነው። ፀሐይ ማይቶት እንደ ሰውነቱ እያርብ እይጠፍ እንደ አምላክነቱ ይላል። ፀሐይ ዘዘልፈ ያበርድ በቅዱሳን ፀሐይ ዘዘልፈ ያበርድ በቅዱሳን በቅዱሳን በእነ አቡነ አረጋዊ በእነ አቡነ ተክለ ሃይማኖት በእነ አቡነ ገብረ መንፈስ ቅዱስ በሌሎችም ቅዱሳን አባቶቻችን አድሮ የሚያበራ አድኖቱን ማዳኑን የሚገልጥ አማናዊ ፀሐይ እርሱ ነው ይላል አለ። ዝንቱ ፀሐይ ዘበእንቲአሁ ይቤ አሞኔዎስ ለራሴ አምላክ ለቅዱሳኒሁ ደሙ አሐዱ ጥሪት መዓልተ ወሌሊተ ከመዚአሆሙ ውእቱ እንዳለ ሊቁ ወኩሎ ተከለ ለሰርጎ ዓለም በስምረት እቁም ወኩሎ ተከለ ለሰርጎ ዓለም በስምረት እቁም ይላል። ሁሉን ለዓለሙ ጌጥ አድርጎ የፈጠረ እሱ ነው ይላል አለ። ይህስ እንደምን ነው ቢሉ ለሰማይ ፀሐይ፣ ጨረቃ፣ ከዋክብት መላእክትን፣ ለምድር እንስሳትን፣ አራዊትን፣ አዝርዕትን፣ አይባንን፣ ሰውን፣ ለአካል ሕዋሳትን፣ ለልቡና ማዕረጋትን፣ ለነገሥታት ሰራዊትን፣ ለመምህራን አርድእትን፣ ለቤተ ክርስቲያን ቅኖች አስተዳዳሪዎችን የሰጠ ሲል ለሁሉ ለዓለም ጌጥ አድርገህ የፈጠርክ የሰራህ አንተ ነህ ይላል። ጋደ ለኩሉ ሰረቀ ለሰብእ ጋደ ለኩሉ ሰረቀ ለሰብእ አለ። እነሆ በጎላ በተረዳ ነገር ሰው የሆንክ አንተ ነህ። አንድም ሰውን ለማዳን በጎላ በተረዳ ነገር ሰው የሆንክ አንተ ነህ ይላል። መድኃኒተ መያትያ ለነፍስ መድኃኒተ መያትያ ለነፍስ አለ። መድኃኒት ሆነህ ነፍስን የምትመልሳት አንተ ነህ ይላል። ይህስ እንደምን ነው ቢሉ እነሆ ሁለት ነፍሳት ነበሩ ይላል። እንደምን ያሉ ቢሉ እነሆ ተፈርዶባቸው ጌታ መልአኩን በልውሰድና ወደ ሲኦል ጣላቸው ብሎት ወደ ሲኦል ይዟቸው ሲሄድ አንዲቱ ነፍስ ዘወር ዘወር እያለች ጌታን ትመለከታለች። አንዲቱ ደግሞ ሳትመለከት ዝም ብላ መንገዷን ትጓዛለች። በነፍስ ነው፣ በሥጋ አይደለም። በዚህ ጊዜ ጌታ ተመልክቶ መልአኩን መልሳቸው አለው። መልአኩን መለሳቸው። እነሆ ዘወር ብላ የምትመለከተውን አንቺ ለምንድን ነው ዘወር ብለሽ የምትመለከች አላት። ጌታዬ ሆይ አንተ መሐሪ ይቅር ባይ ነህና ብትምረኝ ብዬ ነዋ አለች። ያችኛይቱም አንቺ ስለምንድን ነው ዘወር ብለሽ ሳትመለከች ዝም ብለሽ የምትሄጂው አላት። ጌታ ሆይ አንተ የፈረድክብኝ በአንተ ጭካኔ ሳይሆን በስራዬ ነው። ስራዬ ክፉ ስለሆነ ነው። አንዴ ከፈረድክብኝ በኋላ አትምረኝም ብዬ ነዋ አለች። በዚህ ጊዜ ጌታ ቸር ርኅሩኅ አምላክ ነውና በል ምሬያቸዋለሁ፣ እንደገና ወደ ገነት መልሳቸው ብሎ ወደ ገነት መልሶ ገነት አግብቷቸዋልና መያትያ መድኃኒተ መያትያ ለነፍስ መድኃኒቱ ነህ ነፍስን የምትመልሳት አንተ ይላል። ወኩሎ ለዘይደሉ አቅደምካለሁ ወኩሎ ለዘይደሉ አቅደምካለሁ አለ። ለሁሉ በሚገባ ነገር ሁሉን አከናውነ የፈጠርክ አንተ ነህ ይላል። ገባሬ መላእክት ገባሬ መላእክት መላእክትን የፈጠርክ የመላእክት ፈጣሪ አንተ ነህ። አበ ኩሉ የሁሉ አባት አንተ ነህ። ሰርጎ ዓለም የዓለም ሁሉ
አንተ ነህ ይላል። አንድም አለ ኩሉ ሰርጎ ዓለም አለ ኩሉን ለዓለም ሲፈጽም ነው። የሁሉ ዓለም ጌጥ የሆንክ አንተ ነህ ይላል። አንድም አለ ሰርጎ ዓለም ኩሉ ይላል። አሁን ኩሉን ለሰርጎ ሲቀጽም ነው። የሁሉ ጌጥ የምትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ ነህ ይላል። ዛራሪያ ለምድር ዛራሪያ ለምድር ምድርን ከውኃ ላይ የመሰረትካት ያጸናሃት አንተ ነህ ይላል። ጥበብ ወአእምሮ ማብዛሉ እምቅድም ውስተ ዓለም ተፈነው ጥበብ ወአእምሮ ማብዛሉ እምቅድም ውስተ ዓለም ተፈነው አለ። ጥበብ ወአእምሮ ዛሎ እምቅድም እምአብ ተፈኖ ውስተ ዓለም ተፈኖ ብሎ ያቀናል ንባብ ነው። ቅድመ ዓለም የነበረ ጥበብ አእምሮ ከአብ ዘንድ ተልኮ ወደዚህ ዓለም መጣ ይላል። ዘእምና ዘይትነሣ ወዘይተረጎም ዘእምና ዘይትነሣ ወዘይተረጎም አለ። ይህ አነዋወር የማይለይ የማይናወጥ የማይሻር የማይፈርስ ሕልው ሆኖ የሚኖር ይላል። መንፈስ ዘያስተርእይ መንፈስ ዘያስተርእይ ያለ የማይመረመር ረቂቅ መለኮት ነው ይላል። ዜናዊ ስቡሕ አንተ ዜናዊ ስቡሕ አንተ አለ። እምቅድመ አብርሃም ይትወለድ ሀሎኩ አነ ብለህ የተናገርክ ምስጉን መምህር አንተ ነህ ይላል። ወመንክር ስምከ ለዚህም ምስክርህ ታምራትህ ነው ይላል። እስመ ስማ ቃላቲሁ ምግባሩ ውእቱ እንዲል እምቅድመ አብርሃም ይትወለድ ሀሎኩ አነ ያለውን በስራው ለማስረዳት እነሆ በደረቅ ግንባር ላይ ዓይንን ፈጥሮ አሳይቶናልና ይላል። አንድም ዜናዊ ስቡሕ አንተ አለ። አነ ወአብ አሐዱ ንሕነ ብለህ የተናገርክ ምስጉን መምህር አንተ ነህ ይላል። ወመንክር ስምከ ለዚህም ምስክርህ ተአምራትህ ነው ይላል። እስመ ስማ ቃላቲሁ ምግባሩ ውእቱ እንዲል አነ ወአብ አሐዱ ንሕነ ያለውን በሥራው ለማስረዳት የአራት ቀን ሬሳ አልዓዛርን አስነስቶ አሳይቶናልና እንዲህ አለ። አንድም ዜናዊ ስቡሕ አንተ አለ። ዘርእየ ዘርእየ ኪያየ ርእዮ ለአቡየ አነ በአብ ወአብ ብየ ብለህ የተናገርክ ረቂቅ ምስጉን መምህር አንተ ነህ ይላል። ወመንክር ስምከ ለዚህም ምስክርህ ተአምራትህ ነው አለ። እስመ ስማ ቃላቲሁ ምግባሩ ውእቱ እንዲል ዘርእየ ኪያየ ርእዮ ለአቡየ አነ በአብ ወአብ ብየ ያለውን በሥራው ለማስረዳት እነሆ መጻጉዕን ጉህብትን አድኖ ፈውሶ አሳይቶናልና ዜናዊ ስቡሕ ምስጉን መምህር አንተ ነህ አለ። አንድም ዜናዊ ስቡሕ አለ። እነሆ ዘርእየ ኪያየ ርእዮ ለአቡየ ብለህ የተናገርክ አንተ ነህ። ወመንክር ስምከ አለ። ስምህም መሐሪ ነው ይቅር ባይ ነው ይላል። ስምህኒ መሐሪ ወመስተሳይል ውእቱ እስመ ኢሳይያስ ሰመዮ መንክረ መንክር እግዚአብሔር በላዕለ ቅዱሳኒሁ እንዲል አምጣው። ወበእንተ ዝንቱ ንሕነ ንወድሰከ ወበእንተ ዝንቱ ንሕነ ንወድሰከ እግዚኦ አለ። ስለዚህም ነገር እኛ አገልጋዮች፣ ባለሟሎች፣ ካህናት፣ ቀሳውስት፣ ሊቃውንት እንዲህ እያልን እናመሰግናለን
ለአንተ እንገዛልሃለን፣ ለአንተ እንሰግድልሃለን ይላል። የሕዝቡም እንዲህ ይበሉ ኪያከን የቅድስ እግዚኦ ኪያከን የቅድስ እግዚኦ። ሕዝቡም እኛም እንዳቅማችን እንደ መጠናችን አንተን እናመሰግናለን፣ ለአንተ እንገዛለን፣ ለአንተ እንሰግድልሃለን ይበሉ አለ። እነሆ ኪዳን ሲደረስ ካህናት አባቶቻችን ቅዱስ ሲሉ ጸጋ እግዚአብሔር ሲሉ ኪያከ የማይል ሰው ቢኖር እድል ፈንታው ጽዋ ተርታው ከዲያብሎስ ጋር ይሆናልና እንዲህ አለ፣ እንዲህ ይበሉ ይላል አለ። ዲያብሎስን አመስግን ቢሉት አመስግኑኝ፣ ፍጡር ነው ቢሉት ፈጣሪ ነኝ በማለቱ ብርሃኑን ጎድፎ በብርሃኑ ቦታ ጨለማ አጎናጽፎ አንጦርጦስ አውርዶታልና እንዲህ አለ። ዛሬም ቢሆን ኪዳን ሲደረስ ኪያከ የማይል ምዕመን ኪያከ የማይል ዲያቆን ቢኖር እድል ፈንታው ጽዋ ተርታው ከዲያብሎስ ጋር ይሆናልና ይህ ይበል ሕዝብ ኪያከን ይወድስ። ሕዝቡም አንተን እናመሰግናለን፣ ለአንተ እንገዛለን፣ ለአንተ እንሰግድልሃለን ይበሉ ይላል። ይካ ካይኑ ይበል ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘይትነሰት ንሴልስ ለከ ዘንተ ስብሐተ ዘወሀብከነ ሃይማኖተ ዘይትነሰት አለ። የማይለወጥ የማይናወጥ ርትዕት የሆነች የሆነ ሃይማኖትን የሰጠኸን አምላካችን ሆይ ይህንን ምስጋና ሦስተኛ ለአንተ እናቀርብልሃለን፣ እናመሰግንሃለን ይላል። ዘይትነሰት አለ። ከወሪቱ ሲለይ ነው ያ የሚያነጻቸው ሊቀ ካህናቱ የሚያነጻበት ደመ ላይም ደመ በግ የሚነጹ እስራኤል ዘሥጋ ናቸው። የዛሬው ግን እንዲህ አይደለም። የሚያነጻን ደሙ የክርስቶስ ደም፣ የሚያነጻን ሊቀ ካህናቱ ክርስቶስ የሚያነጻበት ደሙ፣ የሚያነጻን እኛ ሕዋሳቱ ምዕመናን ነንና እንዲህ ይላል። ወወቱ ገበርከ ለነ ንማ ማሰሪሁ ለሞት ወወቱ ገበርከ ለነ ንማ ማሰሪሁ ለሞት የሞት ማሰሪያን ድል እናደርግ ዘንድ ድል የምናደርግበትን ስልጣን ሰጠኸን አለ። ዘአሰርክሙ በምድር ይኩን እሱረ በሰማያት ዘፈታሕክሙ በምድር ይኩን ፍትሐ በሰማያት ብለህ ሰጠኸን ይላል። ዘፈጠርከ ሊናተ ርቱዓተ ለእለ ያምኑ በከ ከመ እምሰብ ይኩኑ አማልክተ ዘፈጠርከ ሊናተ ርቱዓተ ከመ እምሰብ ይኩኑ አማልክተ አለ። እነሆ ከሰው ተለይተው መምህራን አማልክት ይባሉ ዘንድ ለመምህራን ቅን ልቡናን ስፉ አእምሮን የሰጠህ አንተ ነህ ይላል። አንድም ከአሕዛብ ተለይተው ምዕመናን ቅኖች፣ የዋሆች፣ አማኞች ይባሉ ዘንድ ለምዕመናን ቅኖች መምህራንን የሰጠህ አንተ ነህ ይላል። ዘወሀብከነ በመንፈስ ንኪር ኩሎ ኃይሉ ለጸላኢ ዘወሀብከነ በመንፈስ ንኪር ኩሎ ኃይሉ ለጸላኢ አለ። የጸላኢ የዲያብሎስን ኃይል እንረግጥ ዘንድ ድል እናደርግ ዘንድ ድል ማድረጉን የሰጠኸን አንተ ነህ ይላል። ከመ ንፍታ ዘይትፈታ ከመ ንፍታ ዘይትፈታህ አለ። ነገሥታት የማያስሩት የማይፈቱትን እናስር እንፈታ ዘንድ ሌዋውያን ካህናት የማያስተሰርዩትን ውሳጣዊ ኃጢአት እናስተሰርይ ዘንድ የምናስተሰርይበትን የምንፈታበትን የምናስርበትን ረቂቁን ስልጣነ ክህነት የሰጠኸን አንተ ነህ ይላል።
አለ። ዘአሰርክሙ በምድር ይኩን እሱረ በሰማያት ወዘፈታሕክሙ በምድር ይኩን ፍትሐ በሰማያት ብሎ ስልጣነ ክህነትን በሐዋርያው በቅዱስ ጴጥሮስ አማካኝነት ሰጥቶናልና እንዲህ ይላል። ፈቅደ ለነ አቡከ ገበርከ ወባረከ ማእከሌነ ፈቅደ ለነ አቡከ ገበርከ ወባረከ ማእከሌነ ፍቅረ ለነ አቡከ ገበርከ